welcome. How are you? You're right. Is everything okay? እንኳን ደህና መጣችሁ. This is the Amanur from Gabriel English. So, as I always say, if you're still struggling with your English, እንግሊዘኛችሁ ጋርም struggle እያደረጋችሁ ከሆነ አጋችሁ አለውላችሁ. What you gotta do is practicing. ማድረግ ያለባችሁ practice ብቻ ነው. So, ዛሬ አሪፍ የሆኑ ፕሮቨርቦችን ይዤላችሁ የመጣሁት። ፕሮቨርብ ታውቃላችሁ? ፕሮቨርብ አባባል እንደማለት ነው። ስለዚህ አሪፍ ሰደት ያሉ ምርጥ የሆኑ ኦኬ ፕሮቨርቦች ምርጡን ለናንተ ኦኬ ሶ ምርጥ ፕሮቨርቦችን ይዤላችሁ የመጣው። ስለዚህ እኔ እዚህ ጋር እያነበብኩ ለናንተ ላይ ጽፍላችኋለሁ። ኦኬ ሶ እዚህ እያነበብኩ እኔ አሳያችኋለሁ ማለት ነው። ሶ በደንብ ለመከታተል ሞክሩ። ሶ የመጀመሪያው ፕሮቨርብ ምን ይላል? Absence makes the heart grow fonder. Absence makes the heart grow fonder. እስኪ በሉን። Absence makes the heart grow fonder. Absence ምንድን ነው? Absent ካላችሁ የሆነ ሰው ሲቀር ወይም ደግሞ ሳይኖር ሲቀር absent ይባላል። Absence አለመኖር እንደማለት ነው። ስለዚህ absence makes the heart ምን grow fonder ትላላችሁ ማለት ነው። ኦኬ absence makes the heart grow fonder። ይሄንን መቼ ልትጠቀሙ ይችላላችሁ? ለምሳሌ እናንተ የምትወዱት ሰው ወይም ደግሞ የሆነ ሰው አጠገባችሁ ወይም ደግሞ ከናንተ ጎን ሆኖ ልክ ያነ ሰው ሳይኖር ሲቀር ወይም ደግሞ እናንተ የምትፈልጉት ሰው ሳይኖር ሲቀር ሲለያችሁ ምን ማሰብ ጀምራላችሁ? ኦኬ ያነ ሰው አስፈላጊ ነበር ለኔ ወይም ደግሞ ያነ ሰው ለኔ የሚጠቅም ሰው ነበር ብላችሁ ማሰብ ጀምራላችሁ ማለት ነው። ኦኬ ሶ absence makes the heart grow fonder ካላችሁ የሆነ ሰው ከናንተ ሲለይ ስለዛ ሰው ማሰብ የዛ ሰው ጥቅሙ ይገባችኋል ማለት ነው። ሶ absence makes the heart grow fonder ትላላችሁ ማለት ነው። ኦኬ መቼ እንደዚህ አይነት ቦታ ላይ ተጠቀም ስላለ ካሜራማናች ድንገት ነው የጠየቁት። ስልክ እየነካካ ነበርና absence makes the heart grow fonder መቼ ይሄንን ልትጠቀምበት ትችላለህ? የሆነ ሰው አብሮ የነበረ ሰው እንደውም ብዙ ሰዎች ምን ያደርጋሉ? በተለይ ደግሞ ቤተሰብ ካለ እናት አባት፣ በተለይ ደግሞ እናት ካለች አብረውን ሲኖሩ እኛ ጋር ብዙ ጊዜ we don't care about them ስለነሱ ብዙ ጊዜ ግድ አይሰጠንም። ልክ ሲለዩን ምን ማድረግ እንጀምራለን? ማሰብ we start thinking ማለት ኦኬ so absence makes the heart grow fonder ስላለ ማለት ነው። መቼ ልትን ትችላለህ? ሌላ እንደው ምን አይነት አጋጣሚ ላይ እስኪ እናንተም ንገሩኝ። absence makes the heart grow fonder የምታስቡት የሆነ ሰው ሲጠፋ ልክ ያነ ሰው ሳይኖር ሲቀር ስለዛ ሰው ልታስቡ የምትችሉት ኦኬ ጠቃሚ ነበር ብላችሁ የምታስቡት መቼ ነው? ለምሳሌ አሁን ይሄንን ቪዲዮ እየሰራው ነው። አሁን ስንት ሰዓት ነው እየሰራን ያለው? 4 ሰዓት ከምሽቱ 4 ሰዓት ነው። አዳራችን ለመቅረጽ ነው ሐሳባችንና እናንተን ለማስተማር አዳራችንን ነው የምንሰራው። ስለዚህ ልክ እኔ ሳልኖር ስቀር ኦኬ ባላስተምራችሁ you will start thinking about me ስለኔ ማሰብ ጀምራ ኦኬ ያ መምህር እኮ ለኛ አዳሩን ሲሰራ በጥቹ ማሰብ ጀምራ I'm not going to disappear አልጠፋም። ኦኬ ለእናንተ ሁሉ ያለው እናንተ ብቻ ሰብስክራይብ አድርጉ፣ ይሄን ቪዲዮ ላይክ አድርጉ፣ ኦኬ ሼር ደግሞ አድርጉላቸው ለጓደኞቻችሁ ለምታውቁት ሰው እንዲለወጡ። ኦኬ ሶ እንደዛ አድርጉ። ስለዚህ you will start saying absence makes the heart grow fonder ትላላችሁ ማለት ነው። is there any situation that you say የምትልበት መንገድ መቼ ሊኖር ይችላል? ኦኬ አዘምት ይችላል ሜስ ጋር አብረን ነው የምናድረውና ስንቀርጽ ሲጠፋ I feel really sad ይገባኛል። so absence makes the heart grow fonder ካልክ የሆነ ሰው ሲቀር ወይም ደግሞ absent ሲሆን ሰው መቅረት የዛ ሰው አለመኖር ስታጡት ያንን ሰው ማለት ጀምራላችሁ ማሰብ ጀምራላችሁ። absence makes the heart grow fonder ብላችሁ ነገር ይችላልላችሁ ማለት ነው። ሁለተኛው አባባል those that have gates ማለት ያለው gate ያገኛል። ኦኬ ሶ those that have gate ማለት ላለው ይጨመርለታል እንደማለት ነው።
ኦኬ ሶ ላለው ይጨመርለታል those that have gate ኦኬ ብለህ ታውቃለህ ላለው ይጨመርለታል በደንብ those that have gate በቃ ላለው ይጨመርለታል so if you say those that have gate ካላችሁ ላለው ይጨመርለታል እንደማለት ነው ኦኬ ሶስተኛው ምን ይላል in a land of the blind the one-eyed man is a king okay in a land of the blind the one-eyed man is a king in a land of the blind ማለት ምን ያለበት ሁሉም አይነ ስውር ወይም ደግሞ አይን የሌለው አይኑ የማያይ ሰው ያለበት አካባቢ ላይ ምን ይላል the one-eyed man ማለት አንድ አይን ያለው ሰው is a king እሱ ምንድነው ንጉሱ እሱ ነው ማለት ነው ኦኬ ሶ ሁሉም አይን የሌለው ሰው ወይም ደግሞ አይኑ የማያይ ሰው ያለበት አካባቢ ላይ አንድ አይን ያለ ሰው ምንድነው ማለት ነው ኪንግ ነው ይባላል ማለት ነው so in a land of a blind the one-eyed man is a king ካላችሁ አንድ አይን ያለ ሰው ንጉስ ነው እንደማለት ነው ይሄንን መቼ ሊጠቀም ይችላል is motivation ነው በነገራችን ላይ በጣም ትክክለኛ አነቃቂ ንግግር ነው በሌላ ነው ይገባል ኦኬ አንድ ጤነኛ ሰው በብዙ መካከል ኦኬ ተውሪታ ሰው ብዙ ጤነኛ ሰው ባለው አንድ ከሆነ ይመስለኛል ቢበዛ ኦኬ ያ ሶ እብዶች በተሰበሰቡበት መካከል አንድ ጤነኛ ካለ እሱም እንደ እብድ ነው የሚቆጠረው እሱን ለብድ ይወጣሩ ጤነኛ ወደ ራሳቸው የሚያስቡት ራስ is it connected ይገናኛል ምን መሰላችሁ ለምሳሌ እናንተ አሁን የምታውቁት ነገር ወይም ደግሞ የምታውቁት ዕውቀት ወይም ደግሞ ያላችሁ ነገር ስታወዳድሩት በሌላቸው መካከል እናንተ ልክ እንዳላችሁ ናችሁ ለምሳሌ 100,000 ብር ያለው ሰው ራሱን ሚሊዮነሮች ጋር ወይም ደግሞ ሚሊዮን ያላቸው ጋር የሚያወዳድር ከሆነ ምንም የለውም ነው አይደለ ግን ራሱን 10,000 ብር ካላቸው ሰዎች ጋር ካወዳደረ ምንድነው እሱ he's a king አይደለ ስለዚህ እናንተ ማወዳደር ያለባችሁ ራሳችሁን እናንተ ጋር አብሮ ያለ ሰው ኦኬ ሊሆን ይችላል ወይም ደግሞ እኔ ጋር ይመጣጠናል ብላችሁ የምታስቡ ጋር ነው ልታወዳድሩ የምትችሉት ኦኬ ለምሳሌ 5 ሚሊዮን ያለው ሰው 100 ሚሊዮን ያለው ሰው ጋር የሚያወዳድር ከሆነ ምንድነው ማለት ነው ዜሮ ነው ወይም ደግሞ የለውም ነው የሚባለው ግን 5 ሚሊዮን ያለው ሰው ለ100,000 ብር ላላቸው ሰዎች እሱ ምንድነው he is a king so in a land of a blind a one-eyed man is a king የተባለው ምንም አይን የሌላቸው ሰዎች መካከል አንድ አይን ያለው ሰው ምንድነው he is a king ይባላል ማለት ነው no one is born a master no one is born a master okay so no one is born a master ማለት ማንም ሰው ምን ሆኖ አልተወለደም ማስተር ሆኖ አልተወለደም ወይም ደግሞ ዕውቀት ኑሮት አልተወለደም እንደማለት ነው ለምሳሌ እንግሊዘኛ መናገር የማትችሉ ከሆነ ሁሉም ሰው ችሎ አልተወለደም አይደለ ስለዚህ no one is born a master ስለዚህ start practicing ካሁኑ ምን ማድረግ ጀምሩ በደንብ ፕራክቲስ ማድረግ ጀምሩና you will be master ምን ትሆናላችሁ ማለት ነው ማስተር ትሆናላችሁ ማለት ነው ኦኬ ስለዚህ no one is born a master ማለት ሁሉም ሰው የጀመረው ከዜሮ ነው ምንም ሳያቅ ነው የጀመረው ኦኬ so no one is born a master ብላችሁ ነገር ስላላችሁ የመጨረሻው proverb የመጨረሻው አባባል ምን ይላል great minds think alike great minds think alike እስኪ በሉ great minds think alike great minds think alike ይሄንን መቼ መጠቀም ይችላልላችሁ ለምሳሌ እናንተ የምታስቡትን ሐሳብ ሌላ ሰው ሲያስበው ለምሳሌ እኔ ልክ አሁን ስለሆነ ነገር እያሰብኩኝ ኦኬ ልክ እናንተም ካሰባችሁ great minds think alike ካልኩ ተመሳሳይ ሐሳብ ነው ያለው ማለት ነው ኦኬ so great minds think alike ብላችሁ መናገር ትችላላችሁ ማለት ነው so ዛሬ ይዤላችሁ የመጣሁት የፕሮቨርብ አይነቶች እነዚህን ይመስላሉ ማለት ነው ኦኬ እስኪ እንከልሳቸው የመጀመሪያው ምንድነው ብያችኋለሁ absence makes the heart grow fonder የመጀመሪያው ሁለተኛው those that have gate ሶስተኛው in a land of a blind a one-eyed man is a king አራተኛው no one is born a master የመጨረሻው great minds think alike ትሉኛላችሁ ማለት ነው so እነዚህን ይመስላሉ ፕሮቨርቦቹ ገብቷችኋል ከገባችሁ በጣም ጥሩ ካልገባችሁ ደግሞ ተመልሳችሁ ይሄን ቪዲዮ ተመልከቱ ኦኬ ሶ ይሄንን ይመስላል ከተመቻችሁ ላይክ አድርጉ ቀጣይ ቪዲዮን ደግሞ እንዳያመልጣችሁ ሰብስክራይብ አድርጉ ለሌሎች ደግሞ ሼር አድርጉላቸው ኦኬ ሶ ይሄንን ይመስል ነበር ቴምምሪጌን ሴያ